ሰላም ጤና ይስጥልን። እንዴት ናችሁ? ውድ የሰዓት መልቲሚዲያ ቤተሰቦች እንዴት ቆያችሁ? እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ እናንተ በጠይቃችሁኝ መሰረት የዩቲዩብ ቻናል አከፋፈትን አሳይኝ ስላላችሁኝ እሱን አብረን እንድንሰራ ተገኝቻለሁ። አብረን የምናይ ይሆናል። ስቴፕ ባይ ስቴፕ በትዕግስት ጠብቁ። በዚህ አጋጣሚ ግን ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሌሎች ቪዲዮዎች እንዲደርሷችሁ ሼር አድርጉ፣ ላይክ አድርጉ። ቫይራል እንዲወጣልኝ ደግሞ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ። ወዳችኋለሁ፣ አመሰግናለሁ። አብራችሁኝ ቆዩ። ለማታውቁኝ ትንሣኤ ነኝ። አሁን ምንድነው የምናደርገው? በመጀመሪያ ዩቲዩብ ቻናል ለመክፈት እንዳልኳችሁ ጉግል አካውንት ያስፈልገናል። ጉግል አካውንት ለመክፈት ሌሎች ብሮዘሮች ከምንጠቀም ክሮም ስላለን በክሮም ጉግል ክሮምን ተጠቅመን የጉግል አካውንት ክሬት እናደርጋለን። እዚህ ጋር ያለችው በቀኝ ሳይድ ያለችው የጉግል አካውንቴ ነች። እንደዚህ ትመጣልናለች። ምንድነው የምናደርገው? ካላችሁ እንደዚህ ነው፣ ከሌላችሁ ግን አድ የምትለውን ክሊክ እናደርጋለን። አድ ስንላት እዚህ ጋር ካላችሁ ኢሜይላችሁን አስገብታችሁ ከዛ ፓስወርድ ጠይቃችኋል። ፓስወርዳችሁን ትሞላላችሁ፣ ኔክስት ትላላችሁ ማለት ነው። ከሌላችሁ ግን ምንድነው የምናደርገው? ክሬት አካውንት እንላለን። ክሬት አካውንት ስንል ፎር ማይ ፐርሰናል ዩዝ፣ ፎር ማይ ቻይልድ፣ ፎር ወርክ ኦር ማይ ቢዝነስ ይላል። የመጀመሪያዋን ነው ክሊክ የምናደርገው። አሁን ይህን ጉግል አካውንት የከፈትን ያለ ነው ለሌላችሁ ነው። ላላችሁ ቆዩና አካውንቱን ስንጨርስ አብረን ዩቲዩብን እንከፍታለን። በመጀመሪያ ፈርስት ኔም ጠይቀናል። እኔ ትንሣኤ ልበለው። ላስት ኔም ኦፕሽናል ነው ግን ችግር የለውም፣ ይታየው ልበለው። ኔክስት እንላለን። እዚህ ጋር መንዝ ይጠይቀናል። ችግር የለውም፣ የፈለጋችሁትን ቀን መሙላት ትችላላችሁ። ግን ምንድነው ዋናው ነገር 18 ዓመት ያለፈው ሊሆን ይገባል የምትሰጡት ዓመተ ምህረት ወቅት ለሚያደርገው። እዚህ ጋር ጄንደር ያስመርጠናል። ፊሜል፣ ሜል፣ ራዘር ኖት ሴይ ምናምን ይላል። እኛ አይመለከተንም። ሌላ ፊሜል እንላለን። ኔክስት እንላለን። አሁን ራሱ ጉግል የሰጠኝ ኢሜይል አለ። ወይም ደግሞ ራስሽ ክሬት ማድረግ ከፈለግሽ ብሎ እታች ያስመርጠኛል። ብትችሉ ኢሜይል ስትከፍቱ ትንሽ ውስብስብ ቢሆን ሞር የተሻለ ነው ይባላል እና መምረጥ ትችላላችሁ። እሱ የሰጣችሁን ክሬት ማድረግም ትችላላችሁ። እንደዚህ ሰጥቶኛል። ከዛ ይሄንን ክሊክ ካደረግኩኝ ይሄኛው የተሻለ ነው ይታየው፣ ትንሣኤ 81@gmail.com። ይሄ አሪፍ ነው ብዬ አስባለሁ። ከዛ ኔክስት እንላለን። ፓስወርድ አስቀምጡ ይላል። ፓስወርድ ስንሰጠው የማትረሱትን ፓስወርድ አስቀምጡለት። ኮንፊርም እንድታደርጉለት ይፈልጋል። ኮንፊርም አድርጉ። ኔክስት በሉት። ሪከቨሪ የሆነ ጊዜ ፓስወርዳችሁ ቢጠፋችሁ ሪከቨሪ እንዲሆንላችሁ ኢሜይላችሁ እንዲመለስላችሁ የምትፈልጉ ከሆነ የስራ ኢሜይል ሊኖራችሁ ይችላል። ወይም ሌላ ኢሜይል ካላችሁ የምትጠቀሙበት እሱን ማስገባት ትችላላችሁ። እኔ ለጊዜው ስለማያስፈልገኝ ስኪፕ ልበለው። እንደዚህ አድርጎ ጉግል አካውንት ከፍቶልኛል። ኔክስት እለዋለሁ። ከዛ ይሄንን እንደዚህ ስክሮል ስናደርግ ስክሮል አድርገን አይ አግሪ ማለት አለብን። አይ አግሪ እናደርጋለን። በቃ አሁን ተከፍቶልናል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ጉግል አካውንት ሰጥቶናል። አሁን ወዴት ነው የምንገባው? ምንድን ነው የምናደርገው? ወደ youtube.com እንገባለን። ዩቲዩብ ስንገባ እንግዲህ የመጀመሪያው youtube.com እሱን ክሊክ እናደርጋለን። ለምንድን ነው ወደ ዩቲዩብ የገባ ነው? የዩቲዩብ ስቱዲዮን እንዲሰጠን ነው።
ወደ ዩቲዩብ እንገባለን። እንደዚህ ስንገባ እዚህ ጋር አሁን ከዚህ በኋላ ምንድን ነው የምናደርገው? እንደዚህ ነው የሚያመጣው። ከዚህ በፊት ተከፍቶበት ስለማያውቅ እንደዚህ ነው ሊያመጣልን የሚችል ማለት ነው። አሁን ምንድን ነው የምናደርገው? እዚህ ጋር ክሊክ እናደርግና ዩቲዩብ ስቱዲዮ እንገባለን። እስካሁን በዚህኛው መንገድ የመጣ ነው፣ በክሮም የመጣ ነው፣ የተሻለ ነው። ዩቲዩብ ስቱዲዮ ላይ ለመግባት ቀጥታ ከጉግል ክሮም ሲሆን ጥሩ ሆኖ ይከፈታል። እንደዛ ነው እና ዩቲዩብ ስቱዲዮ ውስጥ ስንገባ እንደዚህ ነው የሚሰጠን። እዚህ ጋር ሰሌክት ፒክቸር ይላል። ሰሌክት ብትሉት እዚህ ጋር የዩቲዩብን የራሱን የሆነ ነገር የራሱን ፒክቸር ይሰጣችኋል። እስኪ ይሄኛውን አድርገን እንለፍ። ይሄኛውን እናድርግለትና የራሳችሁንም ፒክቸር መምረጥ ትችላላችሁ። የራሳችሁን ፒክቸር መምረጥ ትችላላችሁ። ደን እዚህ ጋር ስማችሁን መቀየር ትችላላችሁ። እኔ እዚህ ጋር ያለውን ልቀይረውና ትንሣኤ ይታየው የሚለውን ቲዋይ ብለው ቲዋይ ማለት ስለምችል ከዛ ክሬት ቻናል እለዋለሁ። ክሬት ቻናል እለዋለሁ። ኤኒታይም መቀየር ትችላላችሁ። ስማችሁን መቀየር ትችላላችሁ። ፓስወርዳችሁን መቀየር ትችላላችሁ። መቀየር የማትችሉት ኢሜይላችሁን ብቻ ነው። ኢሜይል ብቻ ነው መቀየር የማይችለው። ሌላውን መቀየር ትችላላችሁ። ከዚህ በኋላ ምንድን ነው የሚሆነው? እንደዚህ ነው የሚያመጣልን። ዌልካም ቱ ዩቲዩብ ስቱዲዮ ይለናል። ኦኬ ኮንቲኒው እንላለን። ኮንቲኒው እንላለን። እንደዚህ አይነት ዳሽቦርዳችን እንደዚህ ነው እንግዲህ ዩቲዩብ ከፍተናል። ዳሽቦርዱ እንደዚህ አድርጎ ያመጣልናል። ከዛን አፕሎድ ቪዲዮ ይላል እዚህ ጋር አፕሎድ የሚለውን ክሊክ ብታደርጉ ወደ ኮምፒውተራችሁ ይወስዳችሁና ከዛ መጥታችሁ አፕሎድ እንድታደርጉ ያደርጋችኋል። ኦር ደግሞ እዚህ ጋር ክሬት የሚለውን ትነኩና አፕሎድ ቪዲዮ ማድረግ ትችላላችሁ። አሁን ግን ዋናው ነገር ምንድን ነው? ወደዚህ ስንገባ ወደ ሴቲንጋችን እንገባና ዋናው ነገር እዚህ ጋር ዩኤስ ዶላር ነው የሚሆነው። እኛ አሁን ቻናል ላይ ነው የምንገባው። ቻናላችን እናያለን። ቻናላችን ስናይ መጀመሪያ ስንሰራ እዚህ ጋር ካንትሪውን ማስተካከል አለብን። ኢትዮጵያ ከዩቲዩብ ጋር ፓርትነርሺፕ ስለሌላት እዚህ ጋር ብትፈልጓት ልታገኟት አትችሉም። እዚህ ጋር ብትፈልጓት ልታገኟት አትችሉም። ሰው ምንድን ነው የምናደርገው? በዩኤስ ኦር ናይጄሪያ፣ ኬንያ፣ ሆላንድ ምናምን እንዳል እዚህ ጋር ሩሲያ ምናምን ይላል። የፈለጋችሁትን መርጣችሁ ማድረግ ትችላላችሁ። እኔ ግን እስኪ ዩኤስ ስላድርገውና እዚህ ጋር ኪወርድ ላይ ስለምትሰሩት ስለ ቢዝነሳችሁ ሊሆን ይችላል፣ ስለምትሰሩት ኮንተንት ኦር ስለምታደርጉት ስለሜክ መኒ ሊሆን ይችላል። እንደዛ አይነት ነገሮችን እዚህ ጋር ኪወርድ ላይ ታስገባላችሁ። ሌላው ምንድነው? ይሄኛው አድቫንስ ሴቲንግ የሚለው ስናይ ኦዲየንሳችን ምን አይነት ሊሆን ይገባል የሚለውን ነው የሚያሳየን። እዚህ ጋር ህፃናት ከሆኑ የስ ማለት አለባችሁ ነው የሚለው። ለህፃናት ካልሆነ የምትሰሩት ግን ምንጊዜ ኖ ማለት አለባችሁ። ከዛ ዋናው ነገር ምንድነው? ፔጀር ኤሊጂቢሊቲ ጋር ስንሄድ ኦልሬዲ ዩቲዩብ ክሬት እንዳደረግን ገና ቻናሉን ስታንዳርድ ፊቸሩን ኢኔብል ያደርግልናል። ግን ቪዲዮ ስንሰራ ከ15 ደቂቃ በላይ እንዲሆን ተምብኔሎችን ከስተም ለማድረግ ላይቭ ስትሪሚንግ ለመግባት እና ከ15 ደቂቃ በላይ ቪዲዮ ለመስራት ግን ኢንተርሚዲየት ፊቸር የሚለውን ኤሊጂብል የሆነውን ኢኔብል ማድረግ አለብን ማለት ነው። ሰው ምንድን ነው የምናደርገው? እዚህ ጋር ክሊክ ስናደርግ ቬሪፊኬሽን ይፈልጋል እና ምንድን ነው የምታደርጉት? ቬሪፋይ ፎን ነምበር ትሉታላችሁ። እኔ ኦልሬዲ ቁጥሬን ለሌላ ዩቲዩብ እንደዚሁ 2-3 ዩቲዩብ ላይ ስለከፈትኩኝ ቁጥር ስለሌለኝ እዚህ ጋር ማስገባት አልችልም እንጂ
አሁን እዚህ ጋር ሁለት አይነት ለቬሪፊኬሽናችሁ ስቴፕ ይሰጣችኋል። በቴክስት ነው እንዲገባላችሁ የምትፈልጉት ቬሪፊኬሽን ኮዱ ኦር ኮል እንዲደረግላችሁ ነው የምትፈልጉት ይላል። ቴክስቱ የተሻለ ነው ብዬ አስባለሁ። ደውለው የእነሱን ፕሮናውንሴሽን የእነሱን ቁጥር ምናምን ከመስማት ቴክስት ቢደረግልን የተሻለ ነው ብዬ አስባለሁ። እዚህ ጋር ግን ካንትሪ ሰሌክት ማድረግ አለብን። ካንትሪ እዚህ ጋር ቅድም ዩኤስ ስላልነው ዩኤስ ብሎ ነው እዚህ ጋር ያስቀመጠው። ግን ቁጥር ስልክ ስንሞላ ዩኤስ ስላልሆነ ኢትዮጵያ ስለሆነ ከኢትዮጵያ ውጭ የሆናችሁ የራሳችሁን ያላችሁበትን አካባቢ ማድረግ ትችላላችሁ። እዚህ ጋር ግን ኢትዮጵያን ስለምናገኛት ኢትዮጵያ እናደርገዋለን። ኢትዮጵያ እናደርግና የራሳችንን ቁጥር እናስገባለታለን። ከዛ ሜሴጅ ደርሰናል። ሜሴጃችን ይኸው እዚህ ጋር ኢትዮጵያ አለች። ኢትዮጵያ እናደርጋለን። ይኸው እዚህ ጋር ቁጥር ሰጥቶናል። ይህን በዚህ ቁጥር መሰረት ስልክ ቁጥራችሁን ያስገቡላል። ኔክስት እንለዋለን። ቬሪፊኬሽን ይሰጠናል ማለት ነው። ቬሪፊኬሽን ይሰጠናል ማለት ነው። አሁን ወደ ቻናላችን ስንገባ ሌላው ምንድን ነው? ሌላው እዚህ ጋር ስለ አናሊቲክስ በኋላ ላይ እንትን ስንል ስለ አናሊቲክስ እንሰራለን። ስለ ኮሚኒቲያችን ስቴቢሊቲው፣ ስለ ኮፒራይት ምናምን እሱን ሁሉ ይነግረናል። ሌላው ምንድነው? ከስተማይዜሽን ነው። ከስተም መደረግ አለበት። አሁን ቅድም ፒክቸር ስናስገባ እዚህ ጋር ፒክቸር አድርጎ አስቀምጦልናል። እዚህ ጋር ግን ባነር ያስፈልገናል። ባነር ስለሚያስፈልገን ዩቲዩብ ላይ ሄዳችሁ የዩቲዩብ ቻናል ላይ ባነር ብላችሁ ሰርች ስታደርጉ ራሱ ያመጣላችኋል። እዚህ ጋር የራሱን ኢሜጅ ሳይዝ አስቀምጧል። 2048 በ1152 ፒክስል ነው። ኤንድ 6 ሜጋባይት ኦር ለስ የሆነ ነው እዚህ ጋር አፕሎድ የምታደርጉት ይለናል። በዚህ መሰረት አፕሎድ እናደርግለታለን ማለት ነው። ከዛ እዚህ ጋር ቅድም ቲዋይ ብያለሁ አይደለ? ይሄንን ስም መቀየር ትችላላችሁ። ካን ቼንጅ ዩር ኔም ቲዩስ ኢን 14 ዳይስ ይላል። መቀየር ትችላላችሁ። መቀየር የማትችሉት እንዳልኳችሁ ኢሜይላችሁን ብቻ ነው። እዚህ ጋር ምንድነው ዲስክሪፕሽን ላይ የምታስቀምጡት ነገር ይኖራል። ዲስክሪፕሽናችሁ ላይ የምትፈልጉትን የራሳችሁን ነገር ማስቀመጥ ትችላላችሁ። ላሎች መጨመር ከፈለጋችሁ አድ እያደረጋችሁ መጨመር ትችላላችሁ። እዚህ ጋር የምታዩት የእናንተ ዩቲዩብ ቻናል አድሬስ ነው። ይህን ኮፒ እያደረጋችሁ ለሰዎች በመስጠት የተለያየ ቦታ ላይ በማለት ሰብስክራይብ እንዲኖራችሁ ማድረግ ትችላላችሁ። ሌሎች የዩቲዩብ፣ የቲክታክ፣ የኢንስታግራም፣ የፌስቡክ፣ ሌሎች የሶሻል ሚዲያዎች ሊንክ እዚህ ጋር ማያያዝ ከፈለጋችሁ አድ ሊንክ እያላችሁ እዚህ ጋር መጨመር ትችላላችሁ። ሌላ አፕሎድ ቪዲዮ እዚህ ጋር ስታደርጉ የኢሜጃችሁን እዚች ጋር የምትደረገውን ኢሜጅ በሳይዝ 150 በ150 ፒክስል ነች ብሎ እዚች ጋር ስለ ሰብስክራይብ ምናምን የምትል ከታች የምትጻፈዋለች አይደለም? እሷን የምታስቀምጡበት ቦታ ነው። ከዛ አፕሎድ ታደርጋላችሁ። ይሄ ቀስ እያላችሁ የምትደርሱበት ነገር ነው። በኋላ ላይ ዩቲዩብ እየተለማመዳችሁ ስትሄዱ ቀላልና ነገሮች ሁሉ እንዲሁ በቀላሉ የሚሰሩ ናቸው። ሰዎች ብዙ ጊዜ ኢትዮጵያ ውስጥ ሆኖ አይከፍልም ዩቲዩብ አይጫን እንትን መስራት አይቻልም ምናምን ይላሉ። ግን እንደዛ አይደለም። ዩቲዩብ ቻናል አከፋፈት በአጭሩና ግልጽ በሆነ መንገድ ከጉግል አካውንት አከፋፈቱ ጀምረን አብረን አይተናል። ስለዚህ አሁን ይህንን ስክሪን ሪከርድ ያደረኩት ለእናንተ ያጋራኋችሁ ኦቤስ በሚባል ሶፍትዌር አማካኝነት ነው ስክሪን ሪከርድ ያደረኩት። ስለሱ ሶፍትዌር ማወቅ የምትፈልጉ ሰዎች ካላችሁ፣ እንዴት ሪከርድ እንዳደረኩበት እንዴት እንደተጠቀምኩት ማወቅ የምትፈልጉ ሰዎች ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። የምትፈልጉትን ነገር እሰራለሁ። ካልፈለጋችሁ እና ይሄ በቂ ነው ግልጽ ነው ብላችሁ የምታስቡ ከሆነ ደግሞ ወደ ሌሎች ኮንተንቶች እንገባለን። ሌሎች ኮንተንቶችን ይዤ እመጣለሁ። እንግዲህ ውዶቼ ዩቲዩብ በዚህ አይነት መንገድ በቀላሉ መስራት ይቻላል እና ዩቲዩብ ቻናል መክፈት ይቻላል እና እንደዚህ አድርገን ከፍተን 1000 ሰብስክራይብ እና 4000 ዎች ሀወር ሞልተን ገንዘብ ክፍያ ማስጀመር እንችላለን። ስለሱ ደግሞ እንዴት ክፍያ ማስጀመር እንዳለብን ማወቅ የምትፈልጉ ከሆነ ቪዲዮ ሰራላችኋለሁ። እንግዲህ ለዛሬ ከዚህ ላይ ይበቃናል። አመሰግናለሁ ስለተከታተላችሁኝ። ወዳችኋለሁ። በመጨረሻም በድጋሚ
ጠይቃችኋለሁ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። ሰብስክራይብ ያላረጋችሁ ሰብስክራይብ፣ የደወል ምልክቷን ተጫኑ። አመሰግናለሁ። ሰላም ሁኑልኝ።